አሁን ላይ ስሰማ አይ ቲንክ ኮሽታ ሳይኖር አይቀርም ቤት ውስጥ ኮሽታ ጋይስ አሁን አንዳንድ ሴሌብሪቲ ትዳሩን ሲፈታ አልተፋታንም እያለ ይኖራል እና ከዛም እንደተፋቱ ትሰማላችሁ። ተፋታን የሚለውን ወርድ መጠቀም አይፈልጉም፣ መናገር አይፈልጉም። እና የሆነ እንደው እዛ ጀርመን ያሉት እንደነገሩን ከሆነ የሆነ ኮሽታ አለ። ልጁ የራሱን የሆነ ነገር ለቋል፣ የሆነ ነገር ጨርሷል፣ አገሩ ላይ ቤት ገዝቷል፣ ከጀርመን ሀገር መኪና አስገብቷል፣ ብዙ ነገሮችን አስተካክሏል። አላቅም በሂደት ይሄን ጉዳይ የምንመለከተው ይሆናል። እናት በዚህ ደረጃ ወጥታ ስለ ልጁ ማንነት ወይም ስለ ልጁ በሚዘገንን ሁኔታ እንደዚህ የተናገረችበት ሪዝን አንድ ምክንያት አለ። ጋይስ ገምቱ። አንድ ምክንያት አለ። የሀገሬ ልጆች ነገ አንድ ዝም ብዬ ተንጄ ሞድቅ ይመስላችኋል እንዴ? የሀገሬ ልጆች ዝም ብዬ ድርምስ ብዬ ሞድቅ ይመስላችኋል? ኖ፣ እንደ ሰው፣ እንደ እናት፣ እንደ ሴት ልጅ የሚሰማኝ ስሜት ፊሊንግ አለ። ያ ደግሞ በሆነው በተደረገው ነገር አይደለም፣ በዛ በሚባለው ነገር አይደለም። እውነቱን ነው የምነግራችሁ። አይደለም ማንነቴ በዚህ ደረጃ አይደለም። እኔ ማውቀው ማንነቴ፣ እኔ የራሴ ማንነት ይሄ አይደለም። ለራሴ የምሰጠው ነገር አለ። የምትታችበት ደረጃ እኮ ከዮናስም ጋር ከዞኔም ጋር እኮ እተቻቸዋለሁ። የት ደረጃ እንደምንተታች ታውቃላችሁ። የት ደረጃ እንደምነጋገር ታውቃላችሁ። አሁን እየጎረጎረች ፊንገር እያደረገች እንዳላችሁ አርጌ ከሆነ በገዛ ንብረቴ ማንም አያገባው። በመጀመሪያ ደረጃ ማንም ሰው አይደለም እናንተ የማላቃችሁ የሶሻል ሚዲያ ተከታዮች የቀርታችሁ ማንም ሰው ያገባው። ይኸውላችሁ ስላችሁ ነግሬያችኋለሁ። እናትና አባት ያለው ሰው ወይኔ አባቴና እናቴ ይቆጡኛል ብሎ ያፍራል። እኔ ለማንም አልፈራም፣ ለማንምም አልሸማቀቅም። ስለ እውነት እናገራለሁ። ጀስት ኢንጆይ ነው ያደረኩት። የአራዳ ልጅ ስትሆን ይገባሃል፣ ሰገጤ ስትሆን አይገባህም። የሆነች ነገር ስታይ ከብልግና ጋር ነው የሚያያይዝባችሁ። እኔ ማለት በውስጥ ተላልኪ ያደረኩት ነገር አይደለም። ጀስት ፍለርት ያደረኩ ነው። ከጓደኞቼ ጋር ላይቭ ላይ ነኝ። ቲክቶክ አልነበረም፣ ሙድ ነው። ፍለርት አልቢያ ላይ ፍለርት እያደረኩ ነው። አለቀ። እጅሽን ጎረጎረች። እኔ እውነት እንደው ተጠቀሙበት፣ አብሽቁኝ፣ ለመናደድም ተጠቀሙበት። እኔ ልብሴ ውስጥ እጄን ስከት ይታያል፣ ቪዲዮ ላይ ይታያል አይታይም። ግን በዚህ ደረጃ የሄዳችሁበት እርምጃ ሊያሾ ከሶሻል ሚዲያ ትወጣለች። ሊያሾ ምቀኛ ናት። ሊያሾ ሀገሯ ላይ ጸድታና